ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦቼ አዲስ ዩቲዩብ ተከታታዮች፣ ዛሬ ደግሞ ቆጭ ልሰራ ነው። እዚህ ጋር ቃሪያ አጣጥቤ ክሊን አድርጌ ቪዲዮ እንዳይረዝም ብዬ ስልቅ አላሳያችሁም። እቺ ትንንሿ ሚጥሚጣ ቃሪያ ናት። ይሄም ሽንኩርትን ያረግበታለሁ። አቁላልቼ ነው የምሰራው ቤተሰቦቼ። እዚህ ጋር ደግሞ ነጭ ሽንኩርቱን ልጬ አጥቤ እዚህ ጋር ጅንጅብል አለኝ። ይህንን ጎረድ ላድርገውና እንሰራለን። ቆጭ ቤተሰቦች እንግዲህ እነዚህን ጎረድ አድርጌ ከታትፌዋለሁ። ይሄ ነጭ ሽንኩርቱ እንኳን ጎረድኩትም፣ ይሄ ቃሪያውን ጎረድ አድርጌዋለሁ። ትንሹን ትልቁን ሚጥሚጣ ቃሪያውን፣ ይሄም ሽንኩርቱን ጎረድ አድርጌዋለሁ። እዚህ ጋር ደግሞ ሎሚ፣ ጅንጅብል አዘጋጅቻለሁ። አሁን ይሄንን አቁላለዋለሁ። ጠበስ አረግና እንገናኛለን። አብራችሁ ቆዩ። ሽንኩርቱን እየጠበስኩት ነው። እንደዚህ ሽንኩርት ነጭ ሽንኩርቱ እንደዚህ ጠበስ አረገዋለሁ። ቆጭ ለመስራት ይሄ በቃዋን ላወጣው ነው። በቃ ይሄን ደግሞ ነጭ ሽንኩርት ይሄ ቀይ ማለት ነው። እንደዚህ ቀይ ሽንኩርት እንዴት ይሽቀራል። ያለና ለየት ያለና ቆንጆ የሆነ ቆጭ ነው መሰለኝ። አሁን ደግሞ ቃሪያውን ጨምሬያለሁ። ቃሪያው ቤተሰቦች እንግዲህ ጨማምሬዋለሁ። ሁሉንም ይህን ይመስላል። ሁሉም በአንድ አቀላቅየዋለሁ። በራዚ ጨምሬያለሁ። ሽንኩርቱ፣ ጅንጅብሉ፣ ሎሚው ሁሉ ነገር በአንድ እንደዚህ አድርጌዋለሁ። ይሄ ደግሞ ቤተሰቦች እዚህ ላይ ቁጭ ላይ የምጨምረው ታልባ ነው። ቆልቼዋለሁ፣ ሞቅ አድርጌዋለሁ። ሀበሹንም ለቅሜ ሞቅ አድርጌ ለቪዲዮ እንዳይረዝም አምጥቼዋለሁ። ይህንን ሰዎች እንግዲህ ይህንን እዚህ ላይ እንደዚህ ጨምርና እዚህ መልኩ ጨምረዋለሁ። ይሄን ላቀላቅልና ፈጫዋለሁ። ፈጭቼ ደግሞ እንገናኛለን። በዚህ መልኩ ጤናማ የሆነ ምግብ ማለት ቆጭ በማንኛውም ነገር መበላት የሚችል ነው። አማስዬ ይሄንን አድርቄ ፈጨዋለሁ ማለት ነው። እንደዚህ አደባልቀውና ጨው፣ ይሄ ጨው ጨመርኩበት። ጨው ጨምርና እንደዚህ አሁን ሁሉም ነገር አደባልቀዋለሁ። ቤተሰቦቼ ልፍጨውና ተመልሰን እንገናኛለን። ቤተሰቦቼ በዚህ መንገድ ፈጭቼው ማጥቻለሁ። እንግዲህ ኮቹ በርበሬ ትንሽ አርጌበት ነው የቀላው ማለት ነው። በርበሬ አርጌያለሁ። መልኩ ቃላ ያለው በርበሬ ጨምሬበት ነውና በጣም የሚያምርና የሚጣፍጥ በዳቦ በቂጣም በፈለጉት ነገር መብላት የሚቻል ነገር ነው። አሁን ደግሞ ወደ ጠርሙስ ውስጥ ከተዋለሁ። ቤተሰቦች አሁን ወደ ጠርሙስ ውስጥ ከተዋለሁ። እንደዚህ በእውነት ሲጥም አትጠይቁኝ። በጣም የሚጣፍጠው በቀላሉ እንደዚህ
ወጥ ምናምን አያስፈልግም። ራሱ እንዲወጥ ማለት ነው። በእንጀራም ይሆናል፣ በዳቦም ይሆናል። እስማም በሩዝም በቂጣም ተልባ፣ አብሽ፣ ነጭ ሽንኩርቱ ጣዕምና አጠይቁን እንዴት እንደሚጣፍጥ በጣም ነው የሚጣፍጠው። በዚህ መንገድ ወደ ጠርሙስ ውስጥ ሲቀዘቅዝ ከማታ ማለት ነው ይገባል ወደ ፍሪጅ። ከዛ እየቀነሱ መመገብ ለብዙ ጊዜ። ይሄን ፍሪጅ ምንም ነገር አይበላሽም። ፍሪጅ ተቀምጦ ይበላል። ውዶችዬ እላችኋለሁ። እንግዲህ ጠርሙሱ ውስጥ እዚህ ጋር በጣም ሞላሁት መሰል ስለማይችለው ሌላም ጠርሙስ አደርጋለሁ። ይሄን እንደዚህ እገባለሁ። በስመ አብ ሞልቷል። ቤተሰቦች እንግዲህ ጠርሙስ ውስጥ አድርጌዋለሁ። ሁለተኛው እንደዚህ ይመስላል እና በሌላ ቀጣይ ቪዲዮ ውስጥ የምንገናኝ ድረስ ቸር ሰንብቱ። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ቤተሰቦቼ። አመሰግናለሁ ለምታደርጉልኝ እና ለምታበረታቱ አመሰግናለሁ። እየጋገርኩ ነው። እንጀራም ጋግሬያለሁ። ይህንን ይመስላል እንጀራው። ለወጡ የጋገርኩት እንጀራ በዚህ አይነት አሁን ከምጣዱ እያወጣሁት ነው። እንደዚህ ማለት ነው ቤተሰቦች። እንጀራው በዚህ መንገድ እንጀራዬን አርጌያለሁኝ ማለት ነው። አሁን እያሰፋሁት ነው። መጥበሻው እንትን ይላል ግን እያሰፋሁት ነው። አሁን ማስፋት ማለት ነው።